ልጆች ያስተዳደጋቸው ውጤት ናቸው። ከቤተሰባቸው ያዩትን ነገር ነው አድገው ትልቅ ሆነው የትም ቦታ የሚተገብሩትና በዚህ ዘመን ያለን ወላጆች ለልጆቻችን በጣም 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 ትልቅ ኃላፊነት አለብን። በብዙ በጣም በብዙ በቃ እግዚአብሔር ይርዳን። በጣም ልጆቻችንን በብዙ አንጸን ማሳደግ ይገባናል ከእግዚአብሔር ጋር። ብዙ ጊዜ ከየትም እኮ አልመጡም። መጥፎ ወንድ ከየትም አልመጣም፣ ከኛ ውስጥ ነው የወጣው። ጥሩ ያልሆነችም ሴት ካለች ትኖራለችም ብዬ አስባለሁ። ከዚሁ ከኛ ውስጥ ነው፣ ሌላ ከየትም አልወጡም። እና ወላጆች ናቸው ትልቁን ኃላፊነት የሚወስዱት። እነዛ ልጆች ጥሩ ቤተሰብ አይተው ጥሩ ነገር ሰምተው ታንጸው ፈጣሪያቸውን አውቀው ቢያድጉ ኖሮ ዛሬ ላይ የሰሩትን ነገር አይሰሩም ነበር። እና ሁላችንም ኃላፊነት አለብን። እንደ ቤተሰብ፣ እንደ ጓደኛ፣ እንደ ጎረቤት፣ እንደ ሁሉም አካባቢያችን ላይ የምናየው መጥፎ ነገር ለመገሰጽ ብንሞክር፣ ለመነጋገር ብንሞክር፣ ይሄ ነገር እኮ ጥሩ አይደለም፣ ይሄ ነገር እንደዚህ ነው፣ በመነጋገር አቅርቦታችን ጥሩ ቢሆን ኖሮ እነዚህ ብዙ የምናያቸውና የምንሰማቸው ነገሮች ባልተፈጠሩ ነበር። አንዳንድ ጊዜ የምናያቸው ነገሮች በጣም ነው የሚያስጠሉት። በጣም ወንዶች የሚያደርጉት ነገር በብዛት ወንዶች ላይ ባተኩር ደስ ይለኛል። እና ጥሩ ነገር አይተህ ካደግ፣ በጥሩ ቤተሰብ መሀል ካደግ አድገህ መጥፎ ወንድ ትሆናለህ ብዬ አላስብም። የቱንም ያህል መጥፎ ጓደኛ ቢኖርህ፣ አዋዋልህ ክፉ ቢሆን፣ ብዙ ነገሮች ጥሩ ያልሆኑ ነገሮች ብታይ መተህ አንተም ክፉ ትሆናለህ ማለት አልችልም። ምክንያቱም አንተ የምታስበው ያሳደገችህ እናትህን፣ ያሳደገህ አባትህን፣ እህቶችህን፣ ወንድሞችህን ከዛም አልፎ ሌሎች ቤተሰቦችህን ነው። እነዛን ነው ማስታወስ እና ማሰብ የምትችለው። ስለዚህ ሁላችንም የቤተሰቦቻችን ውጤት ነን። ከዛ ውጪ የእምነታችንን ውጤት ነን ብዬ አስባለሁ። እግዚአብሔርን ብንፈራ በቃ ፈራ እግዚአብሔር ከምንም በላይ ነው። እና መጥፎ ወንዶች ሰሞኑን የሰማናቸው ነገሮች አሉ። ብዙ ነገሮች እናያለን። ሁሌም ሳንሰማ የምናልፈው ነገር በእርግጥ የለም። እና በጣም የሚያስፈራኝ በቃ ከዚህ በኋላ ያለው ትውልድስ እንዴት ነው? ከዚህ በኋላ ያለነው ወላጆች፣ አሁን ያለነው ወላጆች ልጆቻችንን በምን አይነት መንገድ ነው የምናሳድገው? እግዚአብሔር ይርዳን። በቃ አድጎ ሴት የማይጎዳ፣ ማህበረሰቡን የማይጎዳ፣ ለሀገሩ የሚጠቅም፣ ፈጣሪውን የሚፈራ ወንድ ልጅ ማፍራት ቀላል ነገር አይደለም። ሴትን ልጅ እንደዛው። ስለዚህ ብዙ ጊዜ መጥፎ ወንዶች ጥሩ መጥፎ ነገር አድርገው ወይ ሴቶችን በተለያየ መንገድ ሲያጠቁ፣ ሲሳደቡ፣ ስድብ እንኳን በቀላሉ መንገድ ላይ የምንሰማቸው ስድቦች እንኳን በቃ እንደው ምን አይነት ቤተሰብ ቢያሳድገው ነው? ቤተሰቦች ውስጥ ምን ቢያይ ነው? በቃ ሴቶችን አክብር፣ እህትህን አክብር፣ ወንድምህን አክብር፣ የሰፈር ሰው አክብር፣ እንዲያደርግ እየተባለ ቢያድግ እኮ ተነስቶ የልጅ መንገድ ላይ ተሳዳቢ አይሆንም። መንገድ ላይ ተሳዳቢ የሆነ ሰው ደግሞ ምንድን ነው ነገ በፍቅረኛውና በሚስቱ ላይ ምን እንደሚያደርግ ግልጽ ነው። አሁን ላይ የሚጎዱ ሴቶች እኮ ከየቱም አይደለም የመጡት። ያ ወንድ ነው ተነስቶ የሚጎዳቸው። ያ ወንድ ነው ተነስቶ ብዙ ነገር ሲያደርግ የምናየው። እና ሌላው ደግሞ ከ18 እስከ 25 ያላችሁ ሴቶች እህቶቼ እባካችሁ በቃ የምትሄዱበትን መንገድ ምረጡ። በጣም ምራጩ ነው። ትዳር ውስጥም ሆነ ፍቅር ውስጥ ከመግባታችሁ በፊት በጣም መራጮቹ ነው። ጊዜ ውሰዱ ለራሳችሁ። መጀመሪያ ስኬታችሁን አስቀድሙ። ስኬት ነው ከምንም በላይ መቅደም ያለበት። ስኬትሽ ላይ ተግተሽ ስሪ፣ ለስኬትሽ ቁሚ። በቃ ስኬት ካለሽ ሁሉም ነገር በምትፈልጊው ሰዓት ይደርሳል። መጀመሪያ ትምህርትሽ ላይ፣ ስራሽ ላይ፣ የምትፈልጊው ነገር ላይ ምን ብሆን ደስ ይለኛል፣ ምን ማድረግ ነው ያለብኝ የሚለውን ነገር ብቻሽን ነው መቆም ያለብሽ ለራስሽ። ከዛ በኋላ ሁሉም ነገር ይደርሳል። ሌላው በምታየው ነገር ላይ መወሰንም መቀጠልም ያንቺ መብት ሆኖ እያለ ግን ቆመሽ ስድብን፣ ቁጣን፣ ዱላን የምታስተናግጂ ሴት አትሆኝም። አንደኛ የቤተሰብሽ ያስተዳደግ ውጤት ነሽ። ሁለተኛ ነገር ደግሞ በትምህርት በሁሉ ነገር ራስሽን አቁመሽ ቀጥ ብለሽ የቆምሽ ሰው ነሽ። ኢኮኖሚካሊም ሆነ የትኛውም ነገር ላይ አቢዝ መደረግ አትችልም። ምክንያቱም አትሰሚም። በቃ ለራስሽ የቆምሽ ሴት ነሽ። ስለዚህ ማንም ሰው መጥቶ አንቺን እንዲሁኚ እንዲያሁኚ አይደለም እንደዛ
አግባብ የሌለው ንግግር እንኳን ሊናገርሽ አይችልም። ስለዚህ ሁላችሁም ከ18 እስከ 25 ያላችሁ ልጆች እባካችሁ ሴቶች እህቶቼ ምርጫችሁን አስተካክሉ። ማንም ሰው እንዲጎዳችሁ አትፍቀዱ። ድንበራችሁን፣ ቀይ መስመራችሁን አስምሩ። አላግባብ የሆነ ንግግር አንድ ቀን እንኳን አትታገሱ። አይደለም ዱላ፣ ጸብ፣ ስድብ ምናምን ይቅርና አላግባብ የሆነ ንግግር ለአንዲት ቀን ማለፍ የለባችሁም። ራሳችሁን አክብሩ፣ ራሳችሁን ውደዱ፣ ቤተሰባችሁን አክብሩ። ቤተሰብ ለእናንተ ዋጋ ከፍሎ ከህፃንነታችሁ ጀምሮ ዋጋ ከፍሎ የሚያስተምራችሁ የለፋባችሁ ሁሉን ነገር የሆነባችሁ አንድ ከየትም የመጣ ጎረምሳ መጥቶ እንዲጎዳችሁ አይደለም። መጥቶ አይምራችሁን እንድጫወትበት አይደለም። መጥቶ ስብርብራችሁን አውጥቶ እንዳትነሱ አድርጎ እንዲጥላችሁ አይደለም። ደስታችሁ በአንድ ሰው አይለካም። ደስታችሁ አብሯችሁ በሆነ ወንድ አይለካም። በቃ ለሴቶችም ለወንዶችም ይሆናል ይሄ ነገር፣ ግን በብዛት እኔ ለሴቶቹ ነው መናገር የምፈልገው። ይቅርታ። ደስታሽ በአንድ ሰው ላይ የተመረኮዘ አይሁን። ያ ሰው ሲመጣ ይመጣል፣ ሲሄድ ይሄዳል። አለቀ። ዋናው ነገር ግን ደስታሽን በምንም አይነት መንገድ በዛ ሰው ላይ የተመሰረተ አታድርጊው። ራስሽን ብለሽ ቁሚ። ራስሽን ካከበርሽ ማንም ሰው ተነስቶ ሊጎዳሽ አያስብም። ያከብርሻል፣ ይፈራሻል። እሷ ድንበር አላት፣ ቀይ መስመር አላት ብሎ ለአንቺን ቃል ሲሰማ አንቺን ሲያከብር አንቺን ሲንከባከብ ነው የሚኖረው። አብሮሽ መሆን ባይፈልግ እንኳን በክብር ነው ዞር የሚለው፣ በክብር። ስለዚህ ሴቶች እህቶቼ እባካችሁ ምርጫችሁን አስተካክሉ፣ ራሳችሁን አክብሩ፣ ስኬታችሁን አስቀድሙ እላለሁኝ። ሁላችንም መልካም የሆነው ነገር እንዲገጥመን እመኛለሁ። ለልጆቻችን ደግሞ በዚህ ዘመን ያለን ወላጆች አሁንም ደግሞአለሁ በጣም ኃላፊነት አለብን ከእግዚአብሔር ጋር ልጆቻችንን በደንብ አንጸን ማሳደግ እንዳለብን አምናለሁ። ሰላም አሉ።